ሙሉ ስም ሀያት ከበደ። ለምን እዚህ እንደመጣሽ ታውቂያለሽ? አዎ ጌታዬ። በህገወጥ የህፃናት ዝውውር ሆስፒታል ከፍታችሁ የሰዎችን የአካል ክፍል እያወጡ በመሸጥ የሰው ነፍስ በማጥፋት በማገት በመግደል ወንጀል ተጠርጥራችኋል። ወንጀሉን ታምኛለሽ አታምኚም? አዎ ጌታዬ አምናለሁ። ፈጽሜያለሁ። ለምን ፈጸማችሁት? ይህን ወንጀል ለመፈጸም ምን አነሳሳችሁ? በዋነኝነት እኔ ብቻዬን ሆኜ ምንም አይነት ወንጀል አልፈጸምኩም። እንዳልኩህ አለቃችን ሂሩት ትባላለች። እኔ በነበረብኝ የኑሮ ችግር ምክንያት እሷ ጋር ተጠግቼ በእርግጥ መቃወም አልቻልኩም። የራሴ ችግር በረታብኝ እና ወንጀል በመስራት ነው ራስሽ ነፃ የምታደርጊው? በእርግጥ ስገባ ነገሩ እንደዚህ አይነት ይሆናል ብዬ አልገመትኩም። ለጊዜው በችግሬ ምክንያት ገንዘብ ማግኘቴን ብቻ ነበር ያየሁት። ቀስ በቀስ ግን እዚህ ሁሉ ደረጃ ላይ ደረስኩ። ህግ የጣለብኝን ነገር ሁሉ ለመቀበል ዝግጁ ነኝ። ለስንት ሆናችሁ ነው ወንጀል የፈጸማችሁት? ዋናዋ ሂሩት ትባላለች። የኔ አሰሪ የኔ አለቃ እሷ ናት። ከሷ በላይ ግን አንድ ከባድ ሰው አለ። ማን ነው ያለቃችሁስ? በኮድ ነው የሚጠራሩት። ስሙን እኔ ያላቀው። እንዴት አታውቂው? እሱ ማንም ሰው እንዲያውቀው አይፈልግም። በጣም ትልቅ ቦታ ላይ ያለ ሰው ነው ጌታዬ። ምን ለመሸፈን እየሞከርሽለት ነው? ስለሸፈንሽለት ከወንጀሉ የሚያመልጥ ይመስልሻል? አንቺ ራስሽ ላይም ሌላ ወንጀል እየጠመጠምሽ ነው። እኛ እንዴትም ብለን እንይዘዋለን ይህን ግለሰብ። አንቺ ግን ተጨማሪ ወንጀል ራስሽ ላይ ይደብቅሻል። አረ በፍጹም። አሁንማ ምኑን እሸፍነዋለሁ? ሁላችንም እኮ ተጋልጠናል። እሱ ግን ዓለምንም ይዞር ሁሉ በእጁ የሆነ ሰው ስለሆነ ለኔ ምን ብለው ያሳውቁኛል? ወንጀለኛን ሰው መደበቅ ሌላ ተጨማሪ ወንጀል ነው። ይሄን ታውቂያለሽ አታውቂ? እሷ ታውቀዋለች። እሷን መጠየቅ ትችላላችሁ። ማን ነች? አለቃዬ። ማን ናት አለቃሽ? ሂሩት ናት። ሂሩት ነው ያልሽው? አዎ። አስወጣት መርማሪ። ይዛት ሂድሷ። ሙሉ ስም? ሂሩት ወንዲፍራው። በህገወጥ የሰዎች ዝውውር ሆስፒታል ከፍታችሁ የሰው የሰውነት ክፍል በማውጣትና በመሸጥ ወንጀል ሰው በመግደል በማገት እና ሌሎች ተዛማጅና የተለያዩ ወንጀሎችን በመፈጸም ተጠርጥራችኋል። ወንጀሉን ሰርተሻል አልሰራሽም? ወንጀሉን ሰርተሻል አልሰራሽም? አዎ ሰርቻለሁ። ያንቺ ድርሻ ምንድን ነበር እዚህ ወንጀል ላይ? እኔ ሁለተኛ አለቃ ነበርኩ። የኔ አለቃ በዜግነቱ ኢትዮጵያዊና የመናዊ ነው። ሳምቦስ ይባላል። የት ነው የሚኖረው? እሱ ቋሚ አድራሻ የለውም። አሁን ያለበትን እርግጠኛ ሆኜ አላውቀውም። እንዴት ነው የምትገናኙት? በማይታወቅ ቁጥር ነው የሚደውለው። ጭራሽ ስራ አረጋችሁት? ወንጀል መስራት ለእናንተ ስራ ነው? ለምን ያህል ጊዜ ነበር ይሄን ወንጀል ስሩ ነበር? አቤት? ለምን ያህል ጊዜ ነው ይሄን ወንጀል ስሩ ነበር? ለ18 ዓመታት። 18 ዓመት ሙሉ የሰው ነፍስ እያጠፋችሁ ተከናችሁበታል በደንብ። ለማንኛውም የተናገርሻቸው እያንዳንዱ ቃሎች እዚህ ተመዝግቦልሻል። በኋላ የሚመጣልሽ ወረቀት አለ፣ እሱን ትፈርሚያለሽ። የተቀረውን ፍርድ ቤት ጨርሷል። አስወጣት። ማረፊያ ክፍል አቆዩልኝ። ይዛት ሂድ።
ተከሳሽ ሂዱት ወንዲፍራውና ሀያት ከበደ በቀን 29 መጋቢት 2017 ዓመተ ምህረት ፍርድ ቤቱ በዋለው ችሎት ሁለቱ ተከሳሾች እያንዳንዳቸው በነፍስ ማጥፋት፣ በህፃናት እገታና በሰዎች የሰውነት ክፍል ስርቆት እንዲሁም በህገወጥ መንገድ በመሸጥ ወንጀል ተከሰው እያንዳንዳቸው በ25 ዓመት ጽኑ እስራትና በ10 ሚሊዮን ብር የገንዘብ መቀጮ ተቀጥተዋል። እማዬ ቆይ ለምንድን ነው ያልነገርሽኝ? ምኑን ልንገርህ የኔ ልጅ? ሁሉን ነገር ላንተ ብዬ ነው ያረኩት። ይሄ ደግሞ የሚገባህ ይመስለኛል። አሁን ህፃን ልጅ አይደለም። እማዬ እኔ እኮ ራሴን መከላከል እችል ነበር። አንተ እንዳይጎዱ ብዬ ነው የኔ ልጅ ያንን ሁሉ ያደረኩት። እሺ እሱ ሲሆን በቀደም ለምንድን ነው እንደዛ የተናገርሽኝ? አውቄ እንዳልሆነ ታውቃለህ። የትኛዋ እናት ናት ልጇን የምትጠላው? አታስብም እንዴ? በቃ ግድ ስለሆነብኝ ነው። እዚህ ድረስ ይዘልቃል ብዬ አላሰብኩም። የኛ ወንጀል ልጄ ይቅር በለኝ። በቃ አጥፍቻለሁ፣ ይቅር በለኝ። እኔ ያንተን ይቅርታ ነው የምፈልገው። ከዚህ በኋላ የፈለጉትን ያህል ጊዜ እዚህ መቆየት እችላለሁ። እማዬ እኔ አልተቀየምኩሽም። ደግሞ ምንም ብትይ ስላየሽ ደስ ብሎኛል። ደግሞ የሆነ ቀን ከዚህ ወጥተሽ እንደ ድሯችን እንደምንመለስ ተስፋ አደርጋለሁ። ልጄ እኔ በስራዬ ነው ይሄ ሁሉ የተፈረደብኝ። እኔ እቀበላለሁ፣ ችግር የለም። ግን በጣም ራስህን ጠብቅ። አሁንም ራስህን ጠብቅሽ። መተህ ስላየኸኝ በጣም አመሰግናለሁ። ቢሆንም እማዬ እኔ ሁሌም እየመጣው ጠይቅሻለሁ። እኔ እስካለሁልሽ ድረስ መቼም ብቸኛ አትሆኝም። እሺ? አዎ አንተ እንደማትረሳኝ አውቃለሁ ልጄ። ስላየኸኝ ደስ ብሎኛል። አመሰግናለሁ። በጣም ራስህን ጠብቅሽ አደራ። እሺ እናቴ፣ በጣም ነው የምወድሽ። ዮአዳን እንዴት ነሽ? እንዴት ነሽ ቴቴ? እዚህ መጥተሽ ትጠይቅኛለሽ ብዬ አልገመትኩም ነበር። እውነት በጣም አስገርመሽኛል። አሁን ብቻ ሳይሆን ከዚህ በኋላ ሁሌ እየመጣው ጠይቅሻለሁ። ደግሞ ይሄ ሊያስገርምሽ እኮ አይገባም። ልጄስ ዮአዳን ከትናንትና ወዲያ ወደ ጣሊያን ሄዳለች። ያው እንደደረሰች በቴክስት ነግራኛለች። ሰሞኑን ደግሞ መደወላችን ስለማይቀር ሰላም እንዳልሻት ነግራታለሁ። ተመስገን አምላኬ፣ በጣም አመሰግናለሁ። እሱ ችግር የለውም ቴቴ። እንዴት ነው እስር ቤቱን ለምድሽው? ደግሞ የሚያስፈልግሽ ነገር ካለ ለኔ መንገር ትችያለሽ። ሁሉንም ነገር አመጣልሻለሁ። ከመልመድ ውጭ ሌላ አማራጭ የለኝም። እዚህ ለብዙ አመታት መቆየት አይቀርም። የሚያስፈልገኝ ነገር ካለ እነግርሻለሁ። ደግሞ የሊዲያ ነገር እንዳያሳስብሽ። እኔ እንደ ታላቀት ለሷ ማድረግ ያለብኝ ነገር በሙሉ አደርጋለሁ። አመሰግናለሁ ዮአዳን፣ በጣም አመሰግናለሁ። ከማመስገን ውጭ ሌላ የምልሽ ነገር የለም። እሺ ቴቴ፣ ምስጋናሽን ተቀብያለሁ። ዮአዳን፣ አሁን የምልሽ ነገር እውነት ላይ መስልሽ ይችላል፣ ግን ከልቤ ነው። በዚህ ሰዓት ማዋሸት አልችልም። አንቺም ላይ እናትሽም ላይ ላደረኩት ነገር ይቅርታ አድርጊልኝ። ላንቺ ሳይሆን ለራሴ ስል ይቅርታ አድርጌልሻለሁ። ያ ማለት ግን የተፈጠሩትን ነገር በሙሉ ረሳለሁ ማለት አይደለም። እኔም ትረሻቸዋለሽ ብዬ አላስብም። ዮአዳን፣ አንቺ በጣም ጥሩ ልጅ ነሽ። ለኔም ለልጄም ላደረግሽልን ነገር ሁሉ ፈጣሪ ብድርሽን ይክፈልሽ። ሌላ ምንም አልልሽም። ሰዓት አልቋል። በቃ ሰዓት አልቋል እያሉ ነው። ሲመችሽ እየመጣሽ አልፎ አልፎ ጠይቂ። እሺ እመጣለሁ፣ ጠይቅሻለሁ። ሰላም ነው ዮአዳን? ሰላም፣ እንዴት ነሽ? እኔ ከዚህ በፊት አንቺን በስም አውቅሻለሁ። እኔም በደንብ አውቅሻለሁ። ካልተሳሳትኩ ተገናኝተናል አይደል? አዎ አስታወስኩ፣ ተገናኝተናል። ሳሚ ስላንቺ ነግሮኛል። ያው ልጅሽን ለመጠበቅ የሄድሽበት ርቀት በጣም አድንቄዋለሁ። ያው እናት ለልጇ ስትል ያደረገችው ነው። ያን ያህል ትልቅ ነገር አይደለም። ዮአዳን፣
አሁን አንቺን ለማግኘት ጥበቆቹን ለምኜ የወጣሁት ሳሚን አደራ ልሰጥሽ ነው። አደራ ይዋዳን ማንም እንደሌለው ታውቂያለሽ ልጄ። እኔ ነበርኩ ያለሁት። ይሄው እኔም እዚሁ ነኝ። አደራ እንግዲህ እንዳትጨክኝበት። እሺ ተቀብያለሁ። ደግሞ ስለ ሳሚ ማታስቢ፣ በሀዘኑ በደስታውን ከጎኑ ሆናለሁ። በቃ እሺ፣ መልካም ቀን። ሰላም ወይ ሳሚን ሰላም በይልኝ። እሺ በቃ ምን እያሰብሽ ነው? አይገርምም? ያ ሁሉ ነገር አልፈን እዚህ ላይ መድረሳችን በጣም ነበር አምጣኝ። በጣም ነበር ምጣላ። አሁን እንደዚህ ፍቅር በፍቅር እንደምን ባቀም ያን ሁሉ ነገር አላደርግም። ስሚ፣ የሆነ ጊዜ ከማይ ጋር ያደረጋችሁትን ታስታውሻለሽ? ምን ነበር? ቁርስ እየበላው እንኳን ሻይ በጨው ሰጥቼ ያንን ጊዜ መቼም ማረሳው። ደግሞ በጣም ደስ ያለኝ ቀን ነበር እንጂ ያኔ እኔ እንዴት እንደተናደድኩ ካልሰራውላችሁ እያልኩ እንዴ በፍቅርሽ ጉር ሰራሽ። የምር ስላለኝ በጣም እድለኛ ነኝ። እኔ ቆንጆ፣ እኔም አንቺ ከጎኔ ስላለሽ በጣም እድለኛ ነኝ። አሁን እናቴም የለችም፣ አጎቴም የለም። ግን ፈጣሪ ጥሎ አይጥልም። አንተን እንደመካሻ ሰጠኝ። ልክ ነሽ። እኔም አሁን ማንም ከጎኔ የለም። ከጎኔ ያለሽ አንቺ ብቻ ነሽ። ቀሪውን ዘመን ደግሞ ካንተ ጋር ብቻ ነው ማሳለፍ የምፈልገው። አረ